ዛሬ ላይ ሰዎችን ከማሸነፍ የሚከለክላቸው ቁጥር አንድ ችግር በራሳቸው ላይ እምነት ማጣታቸው ነው። ደራሲ ናፖሊዮን ሂል እንዲህ ይለናል፣ አንድ ጊዜ አይምሮ ሊይዝና ሊያምን የሚችለውን የትኛውንም ነገር ማሳካት ይችላል ብሎ ነበር። በእርግጥ አይምሮ የምትፈልገውን ሁሉ ሊያቀርብልህ የሚችል ኃይል መሳሪያ ነው። ነገር ግን በመጀመሪያ የምትፈልገውን ነገር የሚቻል መሆኑን ማመን አለብህ። ማመን ደግሞ ምርጫ ነው። ማመን ደጋግመህ ለማሰብ የምትመርጠው ሐሳብ ማለት ነው። ሳይንቲስቶች የሰው ልጆች አጸፋዊ ምላሽ የሚሰጡት ከውጨኛው ዓለም ወደ አይምሮአቸው ለሚፈሰው መረጃ ነው ብለው ያምኑ ነበር። አሁን ግን ምላሽ የምንሰጠው አይምሮአችን በቀድሞ ልምዱ ላይ ተመስርቶ ቀጥሎ እንዲሆን ለሚጠብቀው ነገር እንደሆነ አውቀዋል። ብዙ ሰዎች ገና ከመጀመራቸው በፊት ያቆማሉ። ደካማ ስለሆኑ አይደለም፣ ሰነፍ ስለሆኑም አይደለም፣ ግን ይቻላል ብለው ስላላመኑ ነው። ጽናት ምን ያህል ርቀት መሮጥ እንደምትችል፣ በምን ያህል ጊዜ እንደምትጋልብ ወይም ምን ያህል ህመም እንደምትቋቋም ብቻ ሳይሆን በውሳኔ ይጀምራል። እምነት እችላለሁ የሚል ጸጥ ያለና የማይናወጥ ሐሳብ ነው። እያንዳንዱ ሪካርድ ተሰብሮ አያውቅም። ሁሉም የማይቻል የሚመስል ከፍተኛ ደረጃ ላይ ወጥቷል። እያንዳንዱ እጅግ በጣም ማራቶን ጨርሷል። በእምነት የተጀመረ በእርግጠኝነት አይደለም፣ ችሎታም አይደለም፣ እምነት ብቻ ስለሆነ ነው። እኔ በዚህ አስተሳሰብ አልተወለድኩም፣ ማናችንም አይደለንም። ግን ለማመን በወሰንክበት ቅጽበት አንድ ነገር ይለወጣል። ሰበብህ መሞት ይጀምራል። ፍርሃትህም እየቀነሰ ይሄዳል። ሰውነትህ አሁንም ይጮሃል፣ ነገር ግን አይምሮህ ሹክ ማለት ይጀምራል። ሰዎች በጣም ዘግይተሃል ሲሉ ትሰማለህ። አንተ ግን ለዚህ አልተፈጠርክም፣ ተጨባጭ ሁን ይሉሃል። እውነታው ግን ይህ ነው። እምነት የሚያበቃበት ቀን የለውም። የሰውን መንፈስ ፈቃድም አይጠይቅም። በእያንዳንዱ ማይል ትሮጣለህ። በቀዝቃዛው ጠዋት ሁሉን ታሰለጥናለህ። የምትታለለው እያንዳንዱ መሰናክል አካላዊ ብቻ አይደለም፣ እምነት እውን ለመሆኑ ማረጋገጫ ነው። አንተ ነህ ለዓለም ተመልከተኝ የምትለው።